በአፍሪካ ምድረ በዳ ሁለት ዓለማት ይጋጫሉ። የደረቅ መሬት ጌታ የሆነው አንበሳ እና ከታሪክ ዘመናት በፊት ጀምሮ በሁሉ ውሃ ውስጥ የሚነክሰው አዞ። ዛሬ በእነዚህ ሁለት ግዙፍ አዳኞች መካከል የሚደረገውን የህይወትና የሞት ፍልሚያ በዝርዝር እንመለከታለን። በእነዚህ አጋማሽ ላይ አንድ አንበሳ ከ5 አዞች ጋር ብቻውን የተጋጠመበትን እጅግ አስገራሚ ትዕይንት እናሳያችኋለን። እስከ መጨረሻው አብራችሁን ቆዩ። ወንዝ ለሳቫና እንስሳት ህይወት ነው፣ ግን ደግሞ የሞት መድረክ ነው። አንበሶች አድነው የገደሉትን እንስሳ ለመብላት ወደ ወንዝ ዳርቻ ሲወስዱ የውሃው ባለቤት አዞ ጥያቄ ያነሳል። ተመልከቱ። አዞ በደረቅ መሬት ላይ ዝቅተኛ ቢመስልም መንጋጋው አንዴ ካረፈ ግን ለማምለጥ የማይቻል ነው። አንበሳው ጥፍሩን ተጠቅሞ አዞውን ጠንካራ ቆዳ ለመቅደድ እየሞከረ ነው። ይህ ጥንካሬና ስትራቴጂ ፍልሚያ ነው። አብዛኛውን ጊዜ አንበሳ በቡድን መስራት ዋናው መሳሪያው ነው። አዞ ግን ብቸኛና ታጋሽ አዳኝ ነው። አንበሳው የአዞውን አንገት ለመያዝ ሲሞክር፣ አዞ ደግሞ ወደ ውሃ ውስጥ ወስዶ ጎትቶ በመውሰድ የሞት ትርምስ ለመጠቀም ይጥራል። አሁን ወደ ዋናው ትዕይንት ደርሰናል። አንበሳው ወንዙን ለመሻገር ተገዷል። ውሃ ውስጥ ግን ከ10 በላይ አዞዎች ተሰባስበዋል። አንበሳው በእያንዳንዱ እርምጃ ሕይወቱን አደጋ ላይ ጥሏል። አይታመንም። ይህ አንበሳ በፈጣን እንቅስቃሴ እና በልዩ ድፍረት አዞዎቹ አፍ አምልጧል። ይህ ነው የተፈጥሮ ድንቅ ሥራ። ተፈጥሮ ሚዛናዊ ናት። አንዳንዴ አዞ ይረታል፣ ሌላ ጊዜ ደግሞ በአንበሳ በድል ይወጣል። ዛሬ ያየነው ፍልሚያ በዱር እንስሳ ዓለም ውስጥ በየቀኑ የሚከሰት ትግል ነው።